ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የሀዲያ ጌታ ዩቲዩብ ቻናል ተከታታዮች እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላህ በጣም ሰላም ነኝ። ኢንሻአላህ ቪዲዮ እንደ በፊቱ እየጫንኩኝ አይደለም። ያው ከስራው ምክንያት አንፃር ብዙ እየተመቻቸልኝ አይደለም። ለዛ እየለቀኩላችሁ አይደለም ማለት ነው። እና ዛሬ ይዤላችሁ ብቅ ያልኩት መዳሜ ሰርፕራይዝ አረከችኝ ማለት ነው። ነይ እንሂድ ሱቅ በላ ወላሂ መሻላ ተባረከላ። ያኔ አልሐምዱሊላ ዱባይና ያስታወሰች ማለት ነው። ሳውዲ አረቢያ ከገባው 3 አመቴ እንዴች አይነት መዳም አይቻላቅም ማለት ነው። እና መሻላ ተባረከላ። ያው ከቤቷ ከገባሁ 2 ወሬ ነው። ያው የምታዩት ያው በራሴ ፍላጎት የምትፈልጊውን ነገር ሁሉ አንሺ በላኛለኝ ማለት ነው። ግን መሻላ ያኔ እኔ 2 እዚህ እንደምታዩት 2 ሳሙና አነሳውኝ እሷ እሽጉን አንስታ ሰጠች ማለት ነው። እና አላህ ኸይር ጀዛዋን ይክፈላት ማለት ነው። እንደዚህ ይቻ አይነቱን መዳም አላህ ያብዛልን ማለት ነው። ወላሂ እንጃ ይሆን አላሰብኩትም። ነይ እንሂድ ሱቅ እቃ አጋዥኝ ብላ ነው። ግን እዛ ሄጄ የምትፈልጊውን ሁሉ አንሺ ነው ያለችኝ። እና ማሻላ ተባረከለ። ያው የምፈልገው እኔ ብዙ ጣፋጭ ነገር አልወድም እና እንደምታዩት ስኳር ብዙ የሌለው ምናምን ነገር ነው ያነሳሁት፣ ብስኩት ምናምን እና ማሻላ ተባረከላ። ያው እዚህ የምታዩት ማጁን እኔ ሲዋክ ነው የምጠቀመው ብላት ያዥ አለችኝ። አንድ ሳነሳ ድጋሜ ደገመችኝ ማለት ነው። እና ማሻአላ ተባረከላ 2 ነው የሰጠችኝ ማለት ነው። 2 አነሳሁኝ። ይሄን ደገመችኝ። አንድ ሳነሳ ደገመችኝ እሷ። እና ማሻአላ ተባረከላ። ያው ከስንት አንድ ቢሆኑም ምርጥ መዳሞች አሉ ማለት ነው። ማሻአላ ችንጉፍታ ደግሞ ወደድኳት። ያው አንሺ ስትለኝ ካላስ ከፈቀርሽልኝ ብዬ የሆነች እንጃ አማረችኝና ይችን አነሳሁኝ። በነገራችን ላይ ታምራለች፣ በጣም ነው የምታምረው። ለኔም ብቻ አይደለም ለእናንተም ታምራችኋለች። እና ደግሞ የውሃ መጠጫ ያኔ ክላሴና የነሱ ትንሽ ራቅ ስለሚል እና የምትጠጭበት ትፈልጊ እንደሆነ አለችኝ። እሺ ፒንክ ከለር ናት፣ ታምራለች። ይችን አነሳሁኝ ማለት ነው። እንደዚህ ውጭ ወጣ ስንል እነሱ የሆነ ሃይላንድ ከሚይዙ እንደዚህ አድርገው ሲይዙ ደስ ይላቸዋልና ወጣ ወጣ ስንል የምትይዥበት ይሆናል ብላ ገዛችልኝ። ይሄ ጫማ ደግሞ የውጭ ጫማ ነበር ግዢ ያለችኝ። እኔ ደግሞ የውጭ ጫማ ያኔ ትንሽ ከበደኝ ወላሂ። ያኔ ከገባው ከቤቷ ገና 2 ወሬን ሊጨርስ ነው። የቤት ጫማ ችግር የለውም ብዬ ይሄን አነሳሁ እና ወላሂ እነሱ የሚገዙበት ቦታ በጣም ውድ ነው እና ጋሊ ነው የሚገዙበት ቦታ የመዳሞቹ ማለት ነው። እና ይችን ጫማ መረጥኩኝ፣ የቤት ጫማ ይችን ገዛችልኝ ማለት ነው። ጋሊ ነው ማለት ነው። አላህ ኸይር ጀዛዋን ይክፈላት። ወላሂ ቃላት ያጥረኛል። አልሐምዱሊላህ ረብል ዓለሚን። አንዳንዴ ልባችሁን ንጹህ አድርጋችሁ አላህን ስትለምኑ የምትፈልጉትን ነገር አታጡም ማለት ነው። እና አልሐምዱሊላህ ይችንም ቀሚስ ገዛችልኝ። ኧረ ተይው እያልኳት ትሆንሻለች ብላ በሰው ምርጫ ይሄንም ገዛችልኝ ማለት ነው። እና የመዳሜ ስጦታ ማሻአላ ተባረከለ። የዛሬው ይሄንን ይመስላል ማለት ነው። ማሻአላ ተባረከላ። ለኸይር ጀዛዋን ይክፈላት። ሳላስበው እንደዚህ አድርጋ በሽበሽ አደረገች ማለት ነው። ወላሂ ደስ ይላል በጣም ሀቂቃ። እኔ እንጃ እኔ 1 ብር አላወጣሁም። አልሐምዱሊላህ ረብል ዓለሚን። የሆነ በቃ የሰው ልጅ አንዱ ጥሩ ነገር ማሰብ ራሱ እንኳን አይደለም ማድረጉ፣ ጥሩ ነገር ማሰብ ራሱ ለሰው ልጅ በጣም ደስ ይላል። ጥሩ ነው ማለት ነው። እና እንደዚህ አድርጋ በሽበሽ አረገችኝ። ደስ አለኝ ሆነ በቃ
ገና እንግዲህ ካወቀችኝ 2 ወሬ ነው። ብዙ አመት እንኳን ኖራችሁባችሁ ገንዘባችሁን እንኳን ሰጥታችሁ ግዙ ሌላ ማለት ትንሽ የሚከብድ ሰው አለ ማለት ነው። በነገራችን ላይ እንደዚህ ወንድሜ በኢቃማ ቢመጣ ኬክ ግዢልኝ ብላት ልክ እንደኔ የፈለግሽውን ምረጭ ብላ አስመረጠችኝ። ግን ወላሂ ብሩን ከፍላ ሰርፕራይዝ ያደረገችኝ እኔ እንደምከፍል ነበር የማውቀው። ግን እሷ ክፍል አድርጋ ሰርፕራይዝ አደረገችኝ ማለት ነው። ደግሞ ከሱቅ መልስ ይህንን ይመስላል ምግብ ደግሞ ብሩስት ይኸውላችሁ። በአንድ እጅ ካሜራ ይዤ ስለሆነ ብዙ አልተመቸኝም ማለት ነው። ላወጣው ብልምብኝ ያለኝ በአንድ እጅ ጀዋል ይዤ በአንድ እጅ ምግብ ላወጣው ባረገው ብሰራው እምቢ አለኝ እና ያው እንደምታውኝ ታገልኩኝ እምቢ አለ። ከዛው ከፈትኩት ማለት ነው። እና መሻላ ተባረከላ። እኛ ስፓይሲ ነገር እንደምንወድ ስለሚያውቁ የነሱ ዝም ብሎ የኔ ስፓይሲ እኔ የተገዛልኝ ማለት ነው። መሻላ ተባረከላ። እና ከሱቃችን መልስ ደግሞ ምሳችንን እንደዚህ አድርገን በላን ማለት ነው። አላህ ጥሩ ጥሩ መዳሞችን ያብዛልን። ወጥቶ ከመቅረት ደግሞ አላህ ይጠብቀን፣ ለሀገራችን ያብቃን። በሰላም ለቤተሰቦቻችን ለመገናኘት ያብቃን። የኔ ውድ ጓደኞቼ እንዲሁም አሲሩም ተገዝቶልኛል። ይሄው ካርቶኑ ማለት ነው።